አንካራ የ4000 ዓመታት ታሪክ ያላት በሮማን በባዛንታይን እና በኦቶማን መንግሥት ታሪክ ውስጥ ቁልፍ ሚና የነበራት ከተማ ናት። ከትላልቅ የቱርክ ከተሞች መካከል በአንጻራዊነት ቀዝቀዝ በሚለው የአየር ንብረቷና በኪነ ሕንፃ ጥበቧ ተለይታ ትታወቃለች። ከ1923 ዓ.ም ጀምሮ ላለፉት 100 ዓመታት የቱርክ ዋና ከተማ ሆና በማገልገል ላይ ትገኛለች። የሀገሪቱ ቁጥር 1 ዩኒቨርሲቲ የሆነው ሚድልስ ቴክኒካል ዩኒቨርሲቲን ጨምሮ የዝነኞቹ የአንካራና የአጄቴፔ ዩኒቨርሲቲዎች መገኛ ስትሆን የነዋሪዎቿ ቁጥር 5.8 ሚሊዮን ይገመታል። ይህም በሕዝብ ብዛት የቱርክ ሁለተኛዋ ትልቋ ከተማ ያደርጋታል። በጥቁር ባህርና በማርማራ ባህሮች መካከል የምትገኘው የቀድሞዋ ኮንስታንቲኖፕል የዛሬዋ ኢስታንቡል 15 ሚሊዮን ቱርካውያን ይኖሩባታል። በነዋሪ ብዛትም ሆነ በኢኮኖሚ ጥልቀት ከቱርክ ከተሞች የሚፎካከራት የለም። ዓለማችን ላይ በሁለት አህጉራት ውስጥ የምትገኝ ብቸኛዋ ከተማም ናት። 34 ከመቶ የከተማዋ ክፍል በአውሮፓ፣ 66 ከመቶ ደግሞ በኤዥያ አህጉር ውስጥ ይገኛል። አውሮፓን ከኤዥያ የሚለየው የቦስፐረስ መተላለፊያ ኢስታንቡልን ለሁለት ከፍሏት ያልፋል። በአውሮፓና በኤዥያ የሚገኙ ሁለቱ የከተማዋ ክፍሎች የምድራችን ረጅሙ ተንጠልጣይ ድልድይ በሆነው በቦስፐረስ ድልድይ ይገናኛሉ። የኢስታንቡልን ውብ ገጽታዎች መመልከት በምዕራቡና በምስራቁ መካከል ሆነው የሁለት አህጉራትን አየር መተንፈስ ከፈለጉ በቦስፐረስ መተላለፊያ ላይ የጀልባ ጉዞ ያድርጉ። ስፍራው የዓለማችን ውድ ሆቴሎች የሚገኙበት፣ ሀብታሞች ቅንጡ ጀልባዎቻቸውን የሚያቆሙበት የኢስታንቡል ተመራጩ አካባቢ ነው። የ700 ዓመታት ታሪክና የ67 ሜትር ከፍታ ያለው ጋላታ ማማ የኢስታንቡል ምልክቷ ነው። ቱርካውያን ጥንዶች ለፍቅረኛቸው ሰርፕራይዝ የቀለበት ሥነ ሥርዓት ማድረግ ሲፈልጉ ጋላታ ማማን ይመርጡታል። የ360 ዲግሪ ሙሉ እይታ ያለው ማማው አመሻሽ ላይ ፀሐይ ስትጠልቅ ለመመልከትም ተመራጩ ቦታ ነው። የሃያ ሶፊያን መስጊድ፣ የቦስፐረስን ድልድይና በድልድዩ ስር የሚተላለፉ መርከቦችን ለመመልከትም እንዲሁ። በርካታ የመሬት መንቀጥቀጥና የእሳት አደጋዎች ያልበገሩት ለብዙ መቶ ዓመታት የኢስታንቡል ረጅሙ ግንባታ የነበረው ጋላታ ማማ ዙሪያው በማራኪ ሬስቶራንቶችና በጣፋጭ ምግቦች የተከበበ ነውና አረፍ ብለው ንፋስ መቀበል፣ ድካሞትን ማስታገስም አይርሱ። የኢስታንቡሉ የቦስፐረስ መስመር ቡልጌሪያ፣ ሮማንያ፣ ዩክሬን፣ ጆርጂያና ደቡብ ምዕራብ ራሽያ ከዓለም የሚገናኙበት ብቸኛው መስመር ነው። በተለይም በነዳጅ ሀብት የበለጸገችው ራሽያ ነዳጇን ለዓለም እያወጣች ከምትሸጥባቸው ዋነኛ መስመሮች አንዱ ነው። ከሻንጋይ ቻይና የሚነሱ መርከቦችም በስዊዝ ካናል አድርገው ወደ ጂብራልተር ከመሄድ ይልቅ በቦስፐረስ መተላለፊያ በኩል የዳኑብ ወንዝን ተከትለው ወደ ታላቁ ወደብ ሮተርዳም ያመራሉ።